ኢትዮጵያውያን የምንኮራበት ምንድነው ካልክ በእውነቱ የተሸነፈ ሶሳይቲ መንፈስ ውስጥ ገብተናል የተሸነፈ ሶሳይቲ ሜንታሊቲ ማለት ምን መሰለ ያንተ ያልሆነ አንተ አባትህን አማክረዋል ማለት ስትወለድ እናቴ ገሪ እንድትሆን ብለ የተወያየው ነገር አለ እንዴ የለም እኮ አባትህ እንዲሆን እኮ አልተመካከልንም ሆኖ ነው በቃ ያገኘው ኦሬዲ ያንተ ሚና ምንም የለም ያንተ አባት እንዲሆን ያንተ አስተዋጽኦ ያንተ ስራ ያንተ ኮንሰፕት የለም ተወልደህ ነው አንተ ለምታወራው ቋንቋ ያንተ አሻራ የለም አንተ ለምትኖርበት ጎሳም በለው ብሄር ያንተ አሻራ እኮ የለም አጋጣሚ ሆኖ በቃ ተወለድክ አደግ ሆንክ እኔ ማቃት ኢትዮጵያ በአክሱም ዘመን 4 የዓለም ኃያላን መንግስታት በነበሩ ጊዜ በኢንተርናሽናል ትሬድ አዮ እነ ፐርሺያ እነ ባዛንታይን እነ ሮማ ምናምን ጋራ በኢንተርናሽናል ትሬድ ልክ ዛሬ ኃያላኑ እነ ቻይና እነ ህንድ እና አሜሪካ ምናምን በግዙፍ መርከብ በአትላንቲክ ላይ ምናምን እንደሚያደርጉት ንግድ ያን አክሱማውያን ተብለው ግዙፍ የኢኮኖሚ የንግድ ማለት ምንድነው ንግድ ስራ ስለሆነ አዩ ስራ ነው የሚያድግ ማለት ነው ዛሬ ሰርተው ነገም በስራ በአንተ ብቃት ልክ የሚለካ ማለት ማቀው ኢትዮጵያዊነትን ስፒሪት መመዘው ልክ እንደዚህ አይነት ነገር ካለ ከዛ ኢንተርናሽናል ሜንታሊቲ ዛሬ ማደግ ስለምችልበት ነገር ብቻ በማሰብ ውስጥ ነው